ቁርአን ለመቅራት ከበደ የምትሉ ሰዎች እነዚህ አራት ነጥቦችን በተግባር አውላችሁ ኢንሻአላህ በአላህ ፍቃድ ቁርአን ይገራላችኋል። የመጀመሪያ ንያን ማስተካከል ነው። ቁርአንን ለመቅራት ስናስብ ለአላህ ብለን ኢኽላስ መኖር አለበት። ቁርአን እገሬ ስለቀራ መቅራት አለብኝ ሳይሆን ቁርአንን በመቅራት አላህ አጅር ይከፍለኛል ብለን ንያችንን ማስተካከል ይኖርብናል። ለአላህ ኢኽላስ ጥርት ያለ ኢኽላስ ሊኖርን ይገባል። በሁለተኛ ደረጃ ቁርአን ገር ነው የሚለውን ነገር በጭንቅላታችን ማሳመን አለብን። አብዛኞቻችን ቁርአን ከባድ ነው እያልን እንተዋለን። ስለዚህ ቁርአን ገር ነው ብለን ጭንቅላታችን ወይም አይምሮአችንን ማሳመን አለብን። ምክንያቱም አላሁ ዐዘ ወጀል ሱረቱል ቀመር ላይ በአንድ ሱራ ላይ 4 ጊዜ ነው የጠቀሰው ማለት ነው። ወለቀድ የሰነል ቁርአን እያለ ቁርአንን በእርግጥም አገራ ነው እያለ 4 ይደጋገሙ ማለት ነው። ስለዚህ ቁርአን ገር ነው የሚለውን ነገር በውስጣችን ማሳመን አለብን ማለት ነው። ሶስተኛ ደግሞ ቁርአንን ለመቅራት ስንመጣ ፍርሃት የሚባል ነገር ማስወገድ አለብን። ፍርሃትና እንዲሁም ማፈር ዒልምን በመፈለግ ላይ ቁርአን በመቅራት ላይ የምናፍር ከሆነ ይህ ከእውቀት ይከለክለናልና ቁርአንን ከመማር ስለሚከለክለን መፍራት ማፈር የሚባሉ ነገራቶችን ማስወገድ አለብን። በየትኛውም እድሜ ክልል ላይ ብንሆን ቁርአንን ማንበብ ይኖርብናል ማለት ነው። በአራተኛ ደረጃ ደግሞ ቁርአንን ለማንበብ የተዘጋጁ ቃዒዳዎች አሉ። ከአሊፍ እስከ ያ አናባቢዎች እነዚህን ያሟሉ ትምህርቶች አሉ። እነሱን ኡስታዝ ጋር ቁጭ ብለን መማር ያስፈልገናል ማለት ነው። እነዚህ አራት ነገራቶችን ካሟላን ቁርአን ይገራልናል ማለት ነው። አሊፍባ መድረሳም ይሄን ነገር አዘጋጅቶላችሁ እየጠበቃችሁ ነው። በቂ የሆኑ ኡስታዞችና ቀለል ያለ አፕሊኬሽን አዘጋጅቶላችሁ እየጠበቀ ነው። በእነዚህ አድራሻዎች ተመዝገቡ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።